ሰላም ጤና ይስጥልን ውድ ወላጆች ልጆች እንዴት ናችሁ? እኔ መምህርት አለምፀሐይ ከበደ ከዌልካም የህፃናት ማቆያ ነው። በዚህ ትምህርት ክፍል ውስጥ የምንመለከተው እናት ፊደላትን ሲሆኑ በመጀመሪያ ደረጃ ላይ ባለ ሁለት እግር ፊደላትን ነው የምንመለከተው። ባለ ሁለት እግር ፊደላት 13 ሲሆኑ ከነሱ መካከል ልጆችዬ አሁን በመቀጠል ደግሞ ፊደል ሰን አስተዋውቃቸዋለሁ። ፊደል ሰ ከፊደል በ በጣም የምትለይበት አንድ ነገር አላት። ማን ነው የሚነግረኝ? አያቻት ፊደል ሰን? እቺ ማናት? ፊደል ሰ ናት። ጎበዞች አወቃችኋት? የሚለዩበትን ምን አላት? ከጭንቅላቷ ላይ ቁንጮ አላት። ምን አላት? ቅጥያ አላት። እቺ ማናት? ፊደል ሰ ትባላለች። ልጆችዬ በክፍል 1 ላይ ስለ በ የተሰራ ቪዲዮ ስላለ እሱን ወደ ኋላ ሄዳችሁ ብትመለከቱት በጣም ጥሩ ነው። ምክንያቱም ትምህርቱ ተከታታይነት ስላለው ስለ በ ያለውን ነገር እዛ ላይ ተመልከቱ። እሺ ፊደል ሰ ስንት እግር አላት? 2 እግር። በጣም ጎበዞች የኔ ልጆች። እስቲ ደግሞ አሁን ላይ በፊደል ሰ የሚጀምር ቃል ማን ነው የሚነግረኝ? ጎበዞች ሰጎን። ሰጎን ታውቃላችሁ? በጣም ጎበዞች። እቺ ማናት? ሰጎን ትባላለች። ሰጎን እንቁላሏ በጣም ትልቅዬ ነው። እንቁላሏ ምንድነው? በጣም ትልቅ። እንቁላሏን አይታችሁ ታውቃላችሁ? ጎበዞች አያችሁ፣ ይሄ የሰጎን እንቁላል ነው። እሺ ልጆችዬ፣ ከዛ ደግሞ በተ የሚጀምር ሰዓት። ሰዓት ማን ነው የሚነግረኝ? ለምንድነው የሚጠቅመው? ጎበዞች ጊዜን ለማወቅ ሰዓት ይጠቅመናል። ለምሳሌ በጠዋት ተነስተን ወደ ትምህርት ቤት ለመሄድ ቶሎ ብለን ምንድነው የምናየው? ሰዓት ነው አይደለ? ማማና አባባ ሰዓት ደረሰባችሁ፣ ዩኒፎርማችሁን ልበሱ፣ ጫማችሁን አድርጉ ይሏችኋል አይደለ? ምክንያቱም ምን አይተው ነው እንደዚህ ያሉት? ሰዓት አይተው ነው አይያችሁ? ጊዜን ለመቁጠር ሰዓት ይጠቅማል ማለት ነው። ሌላ ደግሞ በሰ ፊደል የሚጀምር ምንድናት? ማንም የሚነግረኝ? ሰው። ሰው። እኛ ራሳችን በፊደል ማን የተሰየም ነው? ሰው። እኛ ምንድነን ልጆችዬ? ሰዎች ነን። ሰው። እሺ ልጆችዬ፣ በመቀጠል ደግሞ በፊደል ሰ የሚጀምር አንድ ቃል አስተዋውቃችሁ። ሰንሰለት። ሰንሰለት ታውቃላችሁ? በጣም ጎበዞች። ፊደል ሰ ሰንሰለት። ሰንሰለት ለምን ያገለግላል? ጎበዞች አዎ፣ አንዳንዴ በጣም አደገኛ የሆኑ ውሾች ሰዎችን እንዳይበሉ በምን ይታሰራሉ? በሰንሰለት ይታሰራሉ አይደለ? ሰንሰለት። በጣም ጎበዞች የኔ ልጆች። እስቲ አሁን ደግሞ በፊደል ሰ የነገርኳችሁን ቃላት ማን ነው የሚነግረኝ? የሚነግረኛል? በጣም ጎበዞች፣ በጣም ጎበዞች። ሰጎን፣ ሰዓት፣ ሰው፣ ሰንሰለት። በጣም ጎበዞች የኔ ልጆች። ልጆችዬ የዛሬ ትምህርት ክፍል ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ ልጆች፣ ሰላም ሁኑ ቤተሰቦች።